በ19ኛው ሳምንት የእንግሊዝ ፕሪምየር ሊግ ወሳኝ ፍጥጫ በረራችን ወደ ኤምሬትስ አከናውነን በለንደን ደርቢ የአርሰናልና የቼልሲን ጨዋታ በቀጥታ ወደ እናንተ እናደርሳላችኋለን። ቀን 10 ሰዓት ተኩል ላይ በዕለተ እሑድ የሚከናወን ጨዋታ ነው። ቼልሲዎች የማንቸስተር ሲቲ ነጥብ መጣል ሰርግና ምላሽ ሆኖላቸዋል። የቶፕ ፎር ቦታቸውን ሳይጫወቱ አረጋግጠው ቀጥለዋል። ኤምሬትስ ላይ ድል ማድረግ የሚችሉ ከሆነ ደግሞ ከአርሰናል ጋር ያላቸውን የ6 ነጥብ ልዩነት ወደ 3 ማጥበብ የሚችሉበትን እድል መፍጠር ይችላሉ። በቼልሲ በኩል በጨዋታው ላይ የማይደርሱ ተጫዋቾች ቢኖሩም ነገር ግን የሌቪ ኮልዊልና እንደዚሁም ደግሞ ሌላኛው ወሳኝ ተጫዋቻቸው የጃክሰን መመለስ ለቼልሲዎች መልካም ዜና ተብሏል። ሮሚዮ ላቪያም በጨዋታው ላይ እንደሚሳተፍ እየጠቀሰ ይገኛል። በአርሰናል በኩል ቀደም ብሎ ከነበሩት የጉዳት ዜናዎች ውጪ አዲስ የጉዳት ዜና የለም። አርሰናል ኤምሬትስ ስቴዲየም ላይ በ6 ተከታታይ ጨዋታዎች ባለፉት 6 ግጥሚያዎቻቸው ቼልሲን አሸንፎታል። በተጨማሪም በኤምሬትሱ ፍልሚያ አርሰናል ድል ማድረግ የሚችል ከሆነ በ3 ተከታታይ ጨዋታዎች ኤምሬትስ ላይ ለመጀመሪያ ጊዜ ቼልሲ ላይ ድል የሚያደርግበት ምሽት እንደሚሆን ይጠበቃል። ሚኬል አርቴታ ቡድናቸው ሁለተኛ ደረጃ ላይ ተቀምጧል። ሙሉ በሙሉ ወይም 100 በቁጥሮች ደረጃ ዋንጫ ተስፋቸው ባይሟጠጥም የሊቨርፑል የሃያኛው ዋንጫ ስኬት ግን አይቀሬ ይመስላል። ለዚህም ነው አሰልጣኝ ሚኬል አርቴታ ትኩረታቸውን ሁሉ ወደ ሻምፒዮንስ ሊግ እንደሚያደርጉ የሚጠበቀው። ሁለቱም ቡድኖች አርሰናልም ቼልሲም በየውድድር ዘርፋቸው በአውሮፓ መድረክ ሩብ ፍጻሜውን የተቀላቀሉ ክለቦች ናቸው። አርሰናል ባለፉት 5 ተከታታይ ጨዋታዎች 1 ድል ብቻ ነው ማሳካት የቻለው። በእሁዱ ፍልሚያ ሽንፈት የሚያስተናግድ ከሆነ ለመጀመሪያ ጊዜ በተከታታይ በለንደን ደርቢ የተሸነፈበት ጨዋታ ይሆናል። በለንደን ደርቢ በዌስትሃም አርሰናል ኤምሬትስ ላይ በቅርቡ መሸነፉ ይታወሳል። ተጠባቂውን ፍልሚያ ተጠባቂውን ጨዋታ አርሰናል ከቼልሲ ጋር የሚያደርጉትን ፍልሚያ በቀጥታ ስርጭት ወደ እናንተ እናደርሳችኋለን። አዲስ አበባና አካባቢዋ በአራዳ ኤፍኤም 95.1 በመላው ዓለም በመላው ኢትዮጵያ በዩቲዩብ ቻናላችን ሲዲ ስፖርት መከታተል ይችላሉ። የዩቲዩብ ቻናላችን ሲዲ ስፖርትን ሳብስክራይብ ማድረግ እንዳይረሱ። ይህ ክላሲክ ዳይናሚክ ስፖርት ሲዲ ስፖርት ነው። ይመቻችሁ።